ሳላሰላስለው እኔማ የትናንቱን ሁላችሁንም በጌታ በኢየሱስ ስም ሰላም እላለሁ። ደህና ናችሁ ወይ? ሁሉ ሰላም? እናንተና የእናንተ የሆነ ሁሉ ሰላም ነው? ሰላም። እግዚአብሔር የተባረከ ይሁን። መቼም በጣም እድለኞች ነን አይደለ? በዚህ ስፍራ ስንገኝም ሆነ በእግዚአብሔር ቤት ስንገኝ አንዳንድ ጊዜ ምን እናስባለን? ቅድም ከኳይሮች ጋር ስጸልይ አንድ ነገር አልኩ። ክብርን የምንጨምርልህ ባይሆንም ስናመሰግንህ ያለህን ክብር አይተን ይገባሃል ልንልህ እድል ስላገኘን እናመሰግናለን ብዬ ተናገርኩ። ኢየሱስ ክርስቶስ ጌታ ነው። ማንኛችንም እግዚአብሔርን ስናከብር እንደው 24 ሰዓት ስናመልከው ብንውል እግዚአብሔር ካለበት ክብር ከፍ እያደረግን እንደው ተባብረን ከፍ እናድርገው እያልን ከፍ የምናደርገው ሰዎች የለን። ኦልሬዲ የከበረ አምላክ ነው ያለ። ኢየሱስ ክርስቶስ ጌታ ነው። ሲጀምር እሱን የማክበርን ብቃት የለንም። አንዳንድ ጊዜ አንድን ሰው ማክበር የሚችለው ከበላይ የከበረ ነው አይደል እንዴ? የከበረ ስፍራ ሊሰጠኝ የሚችለው አለቃዬ ከኔ የከበረ ፖዚሽን ያለው ሲሆን፣ እውነት ውሸት? ለዚህ ነው እግዚአብሔር ሲናገር ሰማይ ዙፋኔ ምድር የእግሬ መረገጫ ናት፣ የምትሰሩልኝ ቤት ምን አይነት ነው ካለ በኋላ እነዚህን ሁሉ እጄ ሰርታለች። የሷን ሰማይ የተባለውን ዙፋኔ ምድር የተባለውን የእግሬን መቀመጫ እጄ ሰርታለች። ታዲያ ምን አይነት ቤት ነው የምትሰሩልኛል? ምን አይነት ቤት ነው የምትሰሩልኝ? ሰማይ ዙፋን ደግሞ እነዚህን ሁሉ ደግሞ እጄ ሰርታለች። ስለዚህ እናንተ የምትሰሩልኝ ቤት ምን አይነት ነው ካለ በኋላ ግን እጅግ በጣም ደስ የሚለው ነገር ግን አለ ቀጠለና ተስፋ የሚያስቆርጥ ሆኖ መዝጋት ሲችል ነገር ግን አለና ወደዚህ ወደ ትሁት መንፈሱ ወደ ተሰበረ ለቃሌም ወደሚንቀጠቀጠው ሰው መለከታለሁ አለ። የእግዚአብሔር አምላካችን ስም የተባረከ ይሁን። ሃሌሉያ። ክቡር የሆነው ጌታ ታላቅ ሆኖ ሳለ ማደር የሚችለው በትሁታን ልብ ውስጥ ነው። ኢየሱስ ክርስቶስ ጌታ ነው። የከበሩ ታላላቅ ሰዎች ማሳደር አይችሉም ጌታን። ጌታን ማሳደር የሚችል ለቃሉ የሚንቀጠቀጥ ነው። ጌታን ማሳደር የሚችል ልቡ የተሰበረ ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ይህንን ታላቅ አምላክ ነው የምናመልከው። ምን ጨምረው ክብር ኖሮን እንደምንም ዋጋ ከፍዬ ስራ ስባል ስራዬን ጥዬ መጥቼ እያመለኩ ነው ጌታ ወይ እንደው ከፍ እያደረኩ ምናምን ነገር ማለታችን ለጥቅማችን ነው። ኢየሱስ ክርስቶስ ጌታ ነው። ለምን ጌታ አምላክን ታመልከዋለህ፣ እርሱም እህልና ውሃን ይባርካል፣ በሽታንም ከመካከል ያስወግዳል ስለሚል ኢየሱስ ክርስቶስ ጌታ ነው። ስናመልከው ጤና ይሰማናል። ሃሌሉያ። ስናመልከው ደግሞ እህልና ውሃችን ይባረካል። ሃሌሉያ። የሚያመልክ ሰው ተርቦ አያውቅም። እርሱን የሚፈልጉት ከመልካም ነገር አይጎርሉም፣ ደግሞ የሚፈራውም ደግሞ ጠግቦ ያድራል ስለሚል ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ስም የተባረከ ይሁን። ብናመሰግነውም ደግሞ የሚገርማችሁ ብዙ ነገር ተደርጎልን። ሃሌሉያ። የሚገርማችሁ ባለፈው አንድ ጊዜ ሜቢ ተናግሬያለሁ። ተከስተ ሲዘምር ምን አለ? የዳንኩ እኔ አለ፣ ያመለጥኩ እኔ፣ ተፈዋሽ እኔ፣ የሞተው ለእኔ። ከዛ ነው እዘምራለሁ ለመድኔ ያለው። ኢየሱስ ክርስቶስ ጌታ ነው። እስቲ እኔ ነኝ በሉ እስቲ። ሃሌሉያ። የዳንኩ ያመለጥኩ ተፈዋሽ የሞተው ለእኔ፣ እዘምራለሁ ለመድኔ፣ እዘምራለሁ ለመድኔ የምንለው ከዛ በኋላ ነው ማለት ነው። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር አምላካችን ስም የተባረከ ይሁን። መቼም ምስጋና ሲል ያካፍለናል ያለው ወይስ መሳሪያ ይጫወትልናል ያለው እንዳላችሁ አስባለሁ። እዛችሁ ቃል አካፍለው ተቀበላችሁ። የእግዚአብሔር ስም የተባረከ ይሁን። ደጋግሞ ወደ ልቤ ይመጣ የነበረውን ምናልባት በአዳር ፕሮግራማችን ላይ ለተከታታይ 4 ሳምንታት ተናግሬበት የነበረውን ነገር መስፍኔ አጭር የሆነ ጊዜ ሲሰጠኝ ዛሬ ጠዋት ላይ እንዳካፍል ብዙ ነገሮች ወደ ልቤ ይመላለሱ ነበር። መቼም ምናቀው ቃል ሁሉ የጊዜው ቃል አይደለም። ሲጀምርም ምናቀውን ሁሉ እንናገር ብንል ጊዜውም አይበቃል። ግን ዛሬ እግዚአብሔር ለእያንዳንዳችን ይናገራል። ሁለተኛ ደግሞ በጊዜው ተከታታይ ሐሳቦች ያላቸውን ነገር እግዚአብሔር እንደሚናገር በማመን
ማለትም ከኮንፈረንሱ ጊዜም ጀምሮ ደጋግሞ እግዚአብሔር ያላችሁበትን ነገር የደረሳችሁበትን ነገር የተደረገላችሁን ነገር አስቡ በሚል እወቁ ያላችሁበትን ነገር በሚል ከዶክተር መሐሪ ጀምሮ ወንድሜ ኤሉም መስፍኔም እንደዚህ ሲናገሩ ነበር ተከታታይነት ያለው ነገርና እግዚአብሔር ይሄንን ነገር ወደ ልቤ ያጠነከረው መጣና ዛሬ ጠዋት ከእናንተ ጋር ይሄንን እንድካፈል ወደድኩ። የእግዚአብሔር አምላካችን ስም የተባረከ ይሁን። እግዚአብሔር አምላክ ይናገረኛል ዛሬ የምትሉ እስቲ ኢየሱስ ክርስቶስ ጌታ ነው። ይሄ ሀገር ከሚያደርጋቸው ነገሮች ሰዎችን ከሚያደርገው ነገር አንደኛውና ዋነኛው ሰውን አንደርማይን ማድረግ ነው። ይመጣል ሰማይ የሚያክል ቤት ያለው በጣም በቃ የሚያስገርም የእውቀት ደረጃ ያለው የሚገርም የመንግስትም ሆነ የሥራ ፖዚሽን ላይ ያለ በእውቀቱ ሰማይ የደረሰ ወይም ደግሞ ከፍ ያለ ለማለት ነው። ሰማይ የሚደርስ የለም። እንደዛ አይነት ሰው መጥቶ እዚህ መጀመሪያ የገባ ጊዜ የ8 ብር ስራ ነው የምትሰራው ይባላል። አልሰራም ብሎ ተነስቶ በሮ እንደሄደ ደግሞ ኑሮ ያስገድደዋል። ስለዚህ እኔ ማለት በቃ እዚህ ጋር ከሚጠርጉት እኩል ነኝ ማለት ነው። ዶክተር ምናምን ሆኖ ሁሉ ነገር ምን የሚያደርግ ነው? አንደርማይን የሚያደርግ ነው። ዋጋችሁን የሚያሳንስ ነው። ዛሬ ግን ያላችሁን ዋጋ እግዚአብሔር አምላክ እንድናገራችሁ ወዷል። ኢየሱስ ክርስቶስ ጌታ ነው። በስጋ ብቻ አይደለም። በስጋ ያላችሁን ዋጋ የምታውቁት በመጀመሪያ እግዚአብሔር በመንፈሳዊው ዓለም ለእናንተ ያደረገው ዋጋ ሲገባችሁ ኢየሱስ ክርስቶስ ጌታ ነው። ስለዚህ ማንም ዶሚኔት አያረጋችሁ። ዋጋችሁን ካወቃችሁ የተከፈለላችሁ ዋጋ ከገባችሁ ፖዚሽናችሁ የት እንደሆነ ከገባችሁ ሰውየው እዛ አንደርማይን ቢያደርጋችሁ ስራ መስራት አለብኝ እውነት ነው እሰራለሁ። ትንሽ ስራም ቢሆን በጣም የወደቀ ስራ ቢሆንም እሰራለሁ ግን አይመጥነኝም ትላላችሁ። ኢየሱስ ክርስቶስ ጌታ ነው። ምድራዊው ነገር ዝቅ ያለው ነገር እኔን የሚመጥነኝ አይደለም ፖዚሽኔ አይደለም ማለት ትጀምራላችሁ። ሃሌሉያ። ዛሬ ይሄንን ነገር ነው የምንነጋገረው። ሰፊ ሐሳብ ቢኖረው ባለችኝ ደቂቃ በፍጥነት ይህንን እግዚአብሔር በልቤ ያስቀመጠውን ቃል እናገራለን። በኤፌሶን ምዕራፍ 1 ከቁጥር 15 ጀምሮ የእግዚአብሔር ቃል ሲናገር እንደዚህ ብሎ ይናገራል። ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በክርስቶስ ስለማመንና ለቅዱሳኑ ሁሉ ስለሚሆን መውደድ ሰምቼ ስለእናንተ እያመሰገንኩ ስጸልይ ስለእናንተ ማሳሰብን ከቶ አልተውም። የክብር አባት እርሱም የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥ መንፈስን እንዲሰጣችሁ እለምናለሁ። ይኸውም የልቦናችሁ ዓይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳኑ ዘንድም ያለው የርስት ባለጠግነት ተስፋ ምን እንደሚሆን ለምናምንም ለእኛ ደግሞ ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው ካለ በኋላ ክርስቶስን ከሙታን ሲያስነሳው ከአለቅነትና ከጌትነትም በዚህ ዓለም ብቻ ሳይሆን በሚመጣው ዓለምም ከሚጠራው ሁሉ በላይ ስም አድርጎ ከሚጠራው ሁሉ በላይ ስም በሰማይ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል። ሁሉን ከእግሩ በታች አስገዛለት፣ ከሁሉም በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው። እርሷም አካሉና ሁሉን በሁሉ የምትሞላ ሙላቱ ናት ብሎ ይናገራል። ኢየሱስ ክርስቶስ ጌታ ነው። ይሄ ስፍራ ያለንን ፖዚሽን ነው የሚያሳየው። በነገራችን ላይ የኤፌሶን መጽሐፍ ቅዱስ ወይም ደግሞ የኤፌሶን መጽሐፍ ጳውሎስ በእስር ቤት ሆኖ በ62ኛው ዓመተ ምህረት ከክርስቶስ ልደት በኋላ የጻፈው መጽሐፍ ነው። ይሄንን ሲጽፍ በእስር ቤት ሆኖ እንደሆነ የሚያሳዩ እንግዲህ በጌታ እስር የሆንኩ እኔ ብሎ ምዕራፍ 4 ቁጥር 1 ላይ ይናገራል። በእስር ቤት ሆኖ እነዚህን ሰዎች ካገለገለ ከብዙ ዘመን በኋላ በእስር ቤት ሆኖ የጻፈው መልእክት እንደሆነ እንመለከታለን። እነዚህ ሰዎች በሐዋርያት ሥራ ምዕራፍ 19 20 እና 21 ላይ ታገኙታላችሁ። በኤፌሶን የነበረውን አገልግሎት ለመመልከት እነዚህ ሰዎች በአንድ ወቅት አገልግሏቸው ነበር። ካገለገላቸው በኋላ በዛ ስፍራ ቤተክርስቲያን ፕላንት እንደተደረገች በኤፌሶን ቤተክርስቲያኒቱ ባለው ታሪክና አመጣጥ በእርዝኩዌክ ምድሪቱ ስትናወጥ ያለው ጀነሬሽን ጠፍቶ እንደገና ለሚቀጥለው ጀነሬሽን ደግሞ እንደገና መልእክቱ እንደተጻፈ ይነገራል። ይህንን መልእክት ሲጽፍላቸው ታዲያ የሚገርመው ይሄ መልእክት
ሁሉንም ሰው የሚመለከት ነው። እንደሌላው ክፍል ለምሳሌ ሮሜ ላይ ለሮሜ ሰዎች በሮማ ለሚኖሩ ክርስቲያኖች ስለጻፈ በዛ የሚኖሩትን እያንዳንዱን ለአግሪጳም ከጌታ የተቀበልከውን አገልግሎት እንድትፈጽመው ተጠንቀቅ በሉልኝ፣ ደግሞ በጌታ ተፈትኖ ለተመሰገነው ለኤጤሌን ምስጋና አቅርቡልኝ እያለ እያንዳንዱን ሰው እየጠቀሰ በዛ ያሉትን ሰዎች ይናገራል። ይሄ ስፔሲፊካሊ እያንዳንዱን ሰው እዛ ብቻ ያሉትን ሰዎች የሚጠቅስ መልእክት አይደለም። ምን ማለት ነው? ሁላችንንም ዳይሬክትሊ የሚመለከተን መልእክት ነው። ኢየሱስ ክርስቶስ ጌታ ነው። ሲጀምርም ምን ብሎ ነው የጀመረው? በክርስቶስ ላሉ ምዕመናን ብሎ ይናገራል። ምን ካለ በኋላ በእግዚአብሔር ፈቃድ የክርስቶስ ኢየሱስ ሐዋርያ ሊሆን የተጠራ ጳውሎስ በኤፌሶን ላሉ ቅዱሳን ካለ በኋላ በክርስቶስም ላሉ ምዕመናን ይላል። ዋዳዛት ሚል በኤፌሶን ላሉት ቅዱሳን ብቻ የሆነ መልእክት አይደለም። ነገር ግን በክርስቶስ ላሉ ለየትኞቹ ምዕመናን፣ ለእኔና ለእናንተ ለእንደናንተ ላለው በሙሉ እንደሆነ መጽሐፍ ቅዱስ ይናገራል። ኢየሱስ ክርስቶስ ጌታ ነው። ወደ መልእክቴ ዋናው ልመለስ። ከቁጥር 15 ጀምሮም ብሎ ነው የሚናገረው። ስለዚህም ነገር ብሎ ይናገራል። መልእክት ሲጀመር መቼም ስለዚህም ነገር ተብሎ አይጀመርም አይደል? ምን ማለት ነው? ከላይ የተናገረው ነገር አለ። ከላይ የተናገረው የተሰራ ነገር አለ ማለት ነው። ማለት ይሄ ተደርጎላችኋል የሚል እሱን እመጣበታለሁ። ነገር ግን ያለው ስለዚህም ምክንያት በእናንተ ዘንድ ስለሚሆን በክርስቶስ ኢየሱስ ስለማመንና ለቅዱሳኑ ስለሚሆን መውደድ ሰምቼ እግዚአብሔርን እያመሰገንኩኝ ስጸልይ ስለ እናንተ ማሳሰብን ከቶ አልተውም ነው ያለው። ዋዳዛት ሚ በጌታ መሆናችሁ እጅግ በጣም ያስደንቀኛል። ደግሞ በጌታ ከሆናችሁ በኋላ እርስ በርሳችሁ ያላችሁ መዋደድ የሚያስገርም ነው። ይሰማል በእስር ቤትም ቢሆን አቤት በኤፌሶን እኮ ቤተክርስቲያኒቱን ከተከልካት በኋላ እንዴት የበረቱ ሰዎች እንዳሉ ይሉታል። እንደገና ደግሞ እንዴት እንደሚዋደዱ የሚል ሜሴጅ ይመጣለታል፣ መልእክት ይመጣለታል፣ የህይወት ምስክርነታቸው። ስለዚህ ነገር እግዚአብሔርን አመሰግናለሁ ካለ በኋላ አመስግኖ ግን አያቆምም። ምን እላለሁ ይላል? ስለ እናንተ ደግሞ ማሳሰብን ከቶ አልተውም ብሎ ይናገራል። ኢየሱስ ክርስቶስ ጌታ ነው። ዛሬ እኔና እናንተን የሚመለከተን ይሄኛው። እርግጠኛ ነኝ እዚህ መካከል ያላችሁ ሰዎች በሙሉ በጌታ እንደሆናችሁ አስባለሁ። በተለይ በኖርዝ አሜሪካ ብዙ ጊዜ ትንሽ ፊድባክ አለው አይደለ? በኖርዝ አሜሪካ ብዙ ጊዜ ምን አይነት ነገር ይሆናል? ሰዎች ወደፊት ወጥተው ጌታን እየተቀበሉ የሚድኑ ሰዎች ላይጨመሩ ይችላሉ። የዳኑ ሰዎች ግን ያው በስደት ምድር ላይ ስላለን አገራችን ስላልሆነ ሰዎች ናቸው እየመጡ የሚጨመሩት አይደለ? በኢትዮጵያን ኤርላይንስ የሚመጡ እዚሁ ዲሲ የሚራገፉ 250 ምናምን ሰዎች በየቀኑ ይራገፋሉ። 200 ምናምን ሰዎች በጌታ የሆኑት እየመጡ ይጨመራሉ። ጌታን የማያውቁት ደግሞ እየዳኑ ይጨመራሉ። ዛሬ በጌታ የሆንነው ሰዎች ጌታን አውቀናል የምንለው ሰዎች ያለንበትን ስፍራ እንዲበራልን እግዚአብሔር ያለንበት ስፍራ እንዲበራልን እግዚአብሔር አምላክ ዛሬ ይህንን ሜሴጅ በእኛ መካከል ልኳል። ኢየሱስ ክርስቶስ ጌታ ነው። ስለዚህ የማሳስበው እግዚአብሔርን የተጠራችሁበትን ነገር እንድታውቁ ወይም ደግሞ እያመሰገንኩኝ ስጸልይ መዳናችሁ ደስ ሲለኝ፣ ፍቅራችሁና መተሳሰባችሁ ደስ ሲለኝ ደግሞ የማሳስበው ነገር አለኝ። ፓራራሊ ከዛው ጋር የማሳስበው ነገር አለኝ። ማሳሰብን አልተውም፣ አላቋርጥም እግዚአብሔርን። ይህም ይላል ምንድነው የማሳስበው? ምን ብዬ ነው እግዚአብሔር የማሳስበው? የክብር አባት ወይም የክብር አምላክ የጌታችን የኢየሱስ ክርስቶስ አባት እርሱን በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ ነው ይላል። ኢየሱስ ክርስቶስ ጌታ ነው። የጥበብና የመገለጥን መንፈስ እንዲሰጣችሁ ነው። በእግዚአብሔር ቤትም ሆናችሁ ፍዝዝ ብሎ መኖር አለ። በእግዚአብሔር ቤትም ሆናችሁ ዶሚኔት ተደርጎ ዋጋችሁን የተከፈላችሁን ዋጋ ሚስ አድርጎ መኖር አለ። እንደዚሁ እንደተራ እንደሚመላለስ ምድራዊ ሰው እንደዚሁ የጨለማ አይነትን ስራ እየሰሩና የጨለማ ኑሮ እየኖሩ መመላለስ አለ። ግን አሁን የተደረገላችሁን ነገር ስነግራችሁ ይገባችኋል ምን እንደሆነ። ይሄኛውም የምነግራችሁ ይሄኛው ነው ብሎ ይናገራል። ይህንን ነገር ደግሞ የተደረገላችሁን ነገር በደንብ እንድታዩ እኔ እየጸለይኩ ነው። ምን ብዬ? የክብር አምላክ እርሱም የጌታችን የኢየሱስ ክርስቶስ አባት እርሱን በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ ነው። እርሱን በማወቅ የሚለውን እስቲ ልናገር። ለምን እንዲሰጣቸው የሚለምነው የጥበብና የመገለጥ መንፈስ ነው። ነገር ግን
እርሱን በማወቅ የምትል ቃል አለች ከፊቱ። ኢየሱስ ክርስቶስ ጌታ ነው። ለምን ቢባል ብዙዎች ጥበብ ከተባለ ባለፈው ኤሉ ብሏል አይደል? ዓለም ምንም ሰላም አትሰጥም ምናምን አንልም። አለ በዓለምም ጥበብ የለም እንዴ? ዓለም ምንም ሰላም አትሰጥም እንደማንለው እውነትም የሚጠፋ በኖ የሚሄድ ሰላም ነው። ኢየሱስም ኮምፔር አድርጎ ነው የተናገረው፣ እኔ የምሰጣችሁ ሰላም። ልክ እንደዛ ሁሉ በዓለም ደግሞ ጥበብ የተባለ አለ። ግን ይሄኛው የምጸልይላችሁ ጥበብ ግን እንዲኖራችሁ እንዲሰጣችሁ የምለምነው ጥበብና ማስተዋል መንፈስ ግን እርሱን በማወቅ ነው። ሃሌሉያ! የእግዚአብሔር ቃል በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 31 ላይ ምን ብሎ ይናገራል? ወንድሞች ሆይ እንግዲህ መጠራታችሁን ተመልከቱ ብሎ በዓለም እንደ ዓለም ጥበበኞች የሆኑ ሰዎች ምን አላሉ? አልተጠሩ። እግዚአብሔር ግን የዓለምን ጥበብ እንዲያሳፍር ምንን መረጠ? ሞኝ የሆነውን ነገር መረጠ። ደግሞ እንደ ዓለም ጥበብ ደግሞ ብርቱዎች የሆኑ ሰዎች አልተጠሩም። እግዚአብሔር የዓለምን ብርቱ ነገር እንዲያሳፍር ማንን መረጠ? ደካማውን መረጠ። ሃሌሉያ! ያውላችሁ ማለት ብርቱ በደካማ አያፍርም። እውነት ውሸት? እውነት። ጌታን ካገኘን በኋላ በዓለም ካለው ሁሉ በላይ የሆነ ጥበበኛ ዘንድ ስለተገኘ ነው በዓለም ያለ ጥበበኛ የሚያፍር አይደለ እንዴ? ጳውሎስ በጣም ሃይሊ ኤጁኬትድ የሆነ ፐርሰን እንዳልሆነ እንመለከታለን። እውነት ነው፣ ተምሬያለሁ፣ የትምህርት ደረጃ ልመካ ቢያስፈልገኝ ብሎ የተናገራቸው ነገሮች አሉ። አይ ነው። ብዙዎች ግን የሚገርመው የተሰሎንቄን ቤተክርስቲያን በተከለበት ተሰሎንቄ የአቴና በሮም የምትገኝ አንድ ክፍለ ግዛት የአቴና ዋና ከተማ ነች። በዛ ስፍራ ሲናገር ምን ይላሉ? እዛ ያሉ ሰዎች እውቀትን በጣም ማግኘት ይፈልጉ ስለነበረ አንድ የሚያስገርምን ነገር ሰምተው ሳውሉ አድሩም ነበርና እስቲ ምን ሊሆን ይሄ ሰው ብለው መጥተው ሊሰሙት ተሰበሰቡ ብሎ ይናገራል። እውቀትን ይፈልጋሉ። ኤቭሪ ዴይ አንድ አዲስ ነገር ሰምተው ማደር። የአቴና ሰዎች አንድ አዲስን ነገር ሰምተው ማደር አለባቸው። ፍልስፍናው ምኑ ያለው እዛ ነው። ይሄንን አይነት እውቀት አይደለም የሚናገረው። ጳውሎስ ምን አላቸው? ሰዎች እንመጣለን አንድ ጠብቀን ብለው ባስቀመጡት ስፍራ ከተማይቱን ሲዞር አንድ ምልክት ተመለከተ። ለማይታወቅ አምላክ የሚል አንድ ሳይን ተመለከተ። አልቆባቸው አምላክ ጠርተው ደርድረው አንዱ ቦታ ላይ ግን ብዙ አምላክ ጠሩና የሚያስገርም እኮ ነው። አየሁኝ በእናንተ መካከል ለማይታወቅ አምላክ የሚል እናንተ የምትሰግዱበት የምታመልኩበትን ስፍራ ወይም የምትሰግዱለትን ደግሞ ቦታ አየሁት። ምን ማለት ነው ይሄ ነገር ደግሞ ብሎ እነዚህ መገረም የሚፈልጉትን ሰዎች ሰብስቦ ሲናገራቸው እንመለከታለን። እነዚህ ሰዎች ሁል ጊዜ ጥበብ መገረምን በጣም ይፈልጋሉ። ነገር ግን ክርስቶስን በማወቅ ያለ ጥበብ አይደለም። እግዚአብሔር አምላክ ክርስቶስን በማወቃችን በማንም ዘንድ የሌለ ጥበብ በእኛ ውስጥ አስቀምጧል። የትኛውም ሰው ይወላችሁ። ለዚህ ነው ኮንትራዲክት ስለሚያደርግባቸው ብዙ ሰዎች ሄደው ላይ ሲደርሱ በጣም የታወቁ ናቸው። እግዚአብሔር ማየት አለ ምናምን ነገር ይላል። እንደገና አይደለም ሰው የመጣው ዝንጀሮ ነበረ ምናምን ለማንሳት ሲንጠራራ እንደዚሁ ቆሞ ቀረ። በጣም ዊርድ የሆነ ሀሳብ ማምጣት ይጀምራሉ። ለምን? ጥበባቸው በራሳቸው ስለሆነ እርሱን በማወቅ ስላለ። ኦኬ፣ ወደ መልእክቴ ልግባ። እስካሁን አልገባህም እንዴ እንዳትሉኝ እንጂ እርሱን በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ ነው ብሎ ይናገራል። ስለ መገለጥ አንድ ነገር ልንገራችሁማ። አንድ ጊዜ በምሳሌ ወደ አይምሮ አንድ ነገር መጣ። በገጠር ያለች አንዲት ሴት ከጎጆ ቤቷ ወጥታ እንስራ ተሸክማ በአንድ እጇ ደግሞ እጇን ልቅ እስኪል ድረስ ብዙ ልብሶች ተሸክማ ሄዳ ወንዝ ዳር ቁጭ ብላ ልብሶቿን ታጥባለች። ከወንዙ ከሚፈሰው ውሃ ልብሶቿን በደንብ አጥባ አለቅልቃ ደግሞ ለማድረቅ ደግሞ በዛው የሚገኝ አለቱ ላይ ዘርራ ልብሶቿን እስኪደርቅ ቀኑን ሙሉ ጠብቃ ከዛ በኋላ ለቤት ደግሞ የሚጠጣ ውሃ በእንስራዋ ተሸክማ ያጠበችውን አጥራም ያደረቀችውን ልብሶች ደግሞ ሰብስባ ሲመሽ ወደ ቤቷ ትመለሳለች። በዚህ ሀገር ደግሞ ያለነውን ደግሞ እንመልከት። እንደሷ የሚመጣልን ውሃ ያለው ሩቅ ነው። ግን ከሩቅ ወጥተው በምድር አምጥተው እቤታችን ውስጥ ሄደን ከፈት አድርገን ምንጠጣውን እንጠጣለን። ሻወር ስንወስድ ከፈት አድርገን ሻወር እንወስዳለን። ደግሞ ሞቅ ያለ ስንፈልግ ወደ አንድ ጎን ዞር እናደርገዋለን። ቀዝቀዝ ለማድረግ ዞር እያደረግን ሁሉ ነገር ኢዚ። የምንበላባቸውን እቃዎች እዛው እናጥባለን። ልብሶቻችንን ዋሸር ውስጥ አጥበን እንደ ሴትዮዋ በአለት ላይ መዘረር አይጠበቅብንም። ድራየር ውስጥ ከተን አድርቀን ፏ ብለን እንወጣለን። ሁሉ ነገር ኢዚ ነው የሆነልን። ምን ስላለ? መገለጥ ስላለ። በነገራችን ላይ ትልቅ መገለጥ ነው ይሄ። ግን የምን መገለጥ ነው?
የሥጋ መገለጥ ሰው ያለውን ነገር ባለማወቁ ለምሳሌ ምን ብዬ ላሳያችሁ ይሄ የተደረገለትን ሳቅ ኖ አሁንም እዚህ አሜሪካ መጥቼ ወንዝ ወርጄ ነው መታጠብ ያለብኝ ወንዝ ወርጄ ነው ልብሴን ማጠብ ያለብኝ ማደርቀው ማለቱ ላይ ልብሴን ዘርርዬ ነው የሚል ሰው በቤተ ክርስቲያንም ውስጥ አለ በምን ራሱ እግዚአብሔር የሰራውን ጽድቅና መገለጥ መያዝ ሲችል በትክክል ኖ እኔ ሆነኝ ሁሉን ነገር ማደርገው የሚል ማለት ነው ዛሬ የተደረገልን ነው እንድናውቅ እግዚአብሔር አምላክ የሚፈልገው ኢየሱስ ክርስቶስ ጌታ ነው የተደረገለትን ያላወቀ ሰው ካልተደረገለት እኩል እውነት አይደለ ለምን ቢባል መብቴ ነው እዚህም ወንዝ አለ ሄጄ የተደረገልኝን አቤት ስንት ነገር ስንት ቧንቧ ቀጥለው ስንት ነገር አድርገው እንዲሞቅ ደግሞ ታች ቤዝመንት ውስጥ ቦይለር አድርገው እንደዚህ ስንት ነገር አድርገው ቤት ያመጡልኝን ሰዎች እነዛ ያንን ሁሉ መገለጥ ትቼ ወንዝ ወርጄ መታጠብ እችላለሁ የተደረገልኝን ካላው ብዙዎች ይቸገራሉ በክርስቶስ የተደረገውን ስራ ለማመን ሲምፕል ጌታን አውቄያለሁ አምናለሁ ጌታ ወይ ምናምን እውነት ነው ልክ እንዳመንን ለምን አለው አይደል ፎርሙላ አለው አይደል ጌታን ማወቅ ወይ መዳን የሚባለው ነገር ፎርሙላ አለው ምን የሚል ፎርሙላ ጌታ ኢየሱስ እንደሆነ ኢየሱስ ጌታ እንደሆነ ብታምን ደግሞ እግዚአብሔር ከሙታን እንዳስነሳው ምን ብትል በአንደበት ብትመሰክር ትድናለህ 2 1 + 1 2 እንደሆነ ሁሉ ብታምን ብትመሰክር ትድናለህ ሰዎች ሲድኑ እንዲመሰክሩ ነው እዚህ ጋር ወደፊት ነውና ምንላቸው እዛው ኢሚዲየትሊ ድነዋል እሱን አንቸገርም መዳናችን ላይ ድኛለሁ ብለን እንቀበልና ዛሬ የምነግራችሁ ይሄኛው ነው መዳናችንን አንጠራጠርም ከዳንን በኋላ ግን የተሰጠንን ነገር እንደሚገባው ቀን አንጠቀምበትም ስለዚህ ነው ጳውሎስ እዚህ ጋር ይሄን ነገር መጽሐፍ ያስፈልገው ከዳንን በኋላ ሰዎች የሚያደርጉት ስለምናይ ተሰባስበን በቃ ገሌንን ጠይቀው ፍቅር ነው አይደል መጎብኘት ያስፈልገናል ገሌን እንደዚህ እናድርግለት አዎ ድነናል መዳናችሁና ፍቅራችሁ ያስገርመኛል ካለ በኋላ ነው ማሳሰብን አልተውም ያለ ኢየሱስ ክርስቶስ ጌታ ነው ስለዚህ እነዚህ ነገሮች እናገራለሁ 3 ነገሮች ተናገረ ምን ያደርጉልናል አለ ይሄ የጥበብና የመገለጥ መንፈስ ምን ያደርግልናል አለ የልቦናችሁ አይኖችን ያበራል ሃሌሉያ እርሱን በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ ነው መለምነው ይህም የልቦናችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን አንደኛ በቅዱሳኑ ዘንድ ያለ የርስት ባለጠግነት ተስፋ ምን እንዲሆን ሁለተኛ ለምናምን ለኛ ማምን አይመለከትም ለምናምን ለኛ ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው ኢየሱስ ክርስቶስ ጌታ ነው እነዚህ ሁሉ ለመናገር ጊዜ ባይበቃኝም ዛሬ የመጥራቱ ተስፋ በሚል እናገራለሁ አሁን ገና ነው እሱን የተናገርኩት ግማሽ ላይ ደርሼ የመጥራቱ ተስፋ ሃሌሉያ እንዴት ነው የተጠራ ነው ለምንድን ነው የተጠራ ነው የሚሉ ጥቂት ፖይንቶችን ዛሬ እናገራለሁ ከዛ በፊት ግን የመጥራቱ ተስፋ ከማለቱ በፊት ምን ብሎ ይናገራል የልቦናችሁ አይኖች ሲበሩ ልብ አይን አለው እንዴ አለው በጣም አለው ግን መጽሐፍ ቅዱስ ወደ 16 የሚሆኑ ትርጉሞችን የእንግሊዘኛ ትርጉሞችን ፈለኩኝ ለማየት የልቦናችሁ አይኖች የሚለው ለማየት አንዱ በጣም በሚገባን ሁኔታ ገልጦ ታገኘው ሌሎቹ በሙሉ the eyes of your heart ነው የሚሉት ሁሉ አንዱ ትርጉም ግን በደንብ ግልጽ አድርጎ የተረጉመዋል the eyes of your understanding ብሎ ይናገራል መረዳቶቻችሁን ነው የሚያበሩት ኢየሱስ ክርስቶስ ጌታ ነው ለዚህ ነው የእግዚአብሔር ቃል ሲናገር አጥብቀ ልብህን ጠብቅ የህይወት መውጫ ከርሱ ነውና ብሎ ይናገራል ልባችን ላይ ነው መረዳቶቻችን ያሉት ምን ማለት ነው ስለ ስጋዊ ልብ አይደለም የምናገረው ብዙ ጊዜ መጽሐፍ ቅዱስ ውስጥ በአማርኛው ልብ የሚለውን ነገር እንግሊዘኛው ማይንድ ነው የሚለው አእምሮ ነው የሚለው እኛስ የክርስቶስ ልብ አለን የሚለውን ቃል እንግሊዘኛው we have the mind of Christ ነው የሚለው እኛ የክርስቶስ ማይንድ አለን ኢየሱስ ክርስቶስ ጌታ ነው ሃሌሉያ ደስ አላላችሁም እንዴ እኔ ብቻ ነኝ መሰለኝ ይሄን ነገርማ ነግራችኋለሁ ለእናንተ ያወቅኩላችሁ ይኸውላችሁ እንደዚህ ነው የሚሆነው ይሄን ምሳሌ እንደውም ልናገረው ነበር ዝም ስትሉ ፍዝዝ ስትሉ ይመጣልኝ እንደው የሚገርማችሁ ነገር ብዙ ጊዜ የተቀበልነውን ነገር የሚያውቁልን ፓስተሮቻችን ናቸው የተደረገልን ነገር የሚያውቁልን
የሚሰብኩን ሰዎች ወይ የመሰከሩልን ሰዎች ናቸው። አንድ ጊዜ እንደዚህ ሆነ። ብዙ ሰዎች እዚህ ሀገር እንደምታውቁት አይ ልጅ የለኝም ውሻ ነው ያለኝ እኔ ይላሉ አይደለ? ብዙ ጊዜ እሰማለሁ። እሺ ችግርን ነው አሃብ እንደዋል ይሏቸዋል። ውሾቻቸውን እንደ አንድ ልጅ ነው የሚቆጥሩት። ኢቨን 2 ልጆች ምናምን ያሏቸው I have 2 kids and I have 1 dog ይሏቸዋል። እንደ ልጅ ነው የሚቆጥሩት። ስለዚህ ልጅ የሌላቸው ወደ $20 ሚሊዮን ባንካቸው ውስጥ ያለ ሰዎች በአንድ ወቅት የዛሬ 6 ዓመት አካባቢ ለማንም የሚወርሱ ስለሌላቸው ለውሻቸው $20 ሚሊዮን አውርሰው እንደሞቱ ተነገረ በዜና ላይ። በጣም በቃ ሀገሩን ያስገረመ ነበር። እነዚህ ማለት ይሄ ውሻ ብዙ ሰዎችን ተቀጥረውለታል። ሌጋል የሆነ ሎየር አለው በትክክል እንደገና የሚያበላ የሚያጠጣው የሚያናፍሰው አለው። ሕክምናውን የሚከታተልለት የእንስሳት ዶክተር አለው። ሁሉ ነገር አለ። ሁሉ ነገር እንደሚገባ ባጀት ተመድቦ እስኪሞት ድረስ በትክክል ያለውን ገንዘብ እንዲጨርስ ተደርጎ መቼም እሱም ለልጁ ካወረሰ ልጅ ከወለደ አላውቅም እንጂ እንዲመደበው ተደርጎ ሁሉን ነገር አውጥቶ እንዲጨርስ ተደርጎ ተመድቦለታል። ግን የሚያሳዝናችሁ ነገር የተደረገለትን ነገር ማወቅ የሚችልበት የአእምሮ ብቃት የለውም አይደለ? የሚያናፍሰው ሰው ነው ይዞ እየወጣ እያናፈሰው በየቦታው በቃ እንዲወጣ ባለ ከቤቱ አውጥቶ እንደፈለገ እንዲሆን እያናፈሰው ወይኔ አንተን ባረገኝ እያለ $20 ሚሊዮን እንደበላ የታቀና እያለ እየተናደደ እየተከታተለ የሚናገረው የሚያናፍሰው ሰው ነው። የሚያክመውም ዶክተር ይመጣና አቤት እንደው እንዴት እንደታደልክ ቢገባህ ኖሮ ይላል። ብዙዎቻችን የሚያውቁልን እንደው ቀደም በጣም እየጮሁ ነበር አይደለ? እየጮሁ አቤት በቃ ወገኖች የተቀበላችሁትን ነገር አወቁ እያሉ የሚያውቁልን እዚህ ጋር እነሱ አውቀው ተቃጥለው ይሞታሉ። አዎ እውነት ነው ምናምን ነገር ትላላችሁ እና ተረጋግጣችሁ እውነት ነው ልክ ነው ያልከው ነገር በእርግጥ ልክ ነው። እና ታዲያ እንደውም አንዳንዶቻችሁ እንደዚህ ብላችሁ ማጣመር አይቻልም ማለት ነው። ግን የተደረገልንን ስናቅ በእውነት ነው ብላችሁ መቆሚያ መቀመጫ ነው። ኢየሱስ ክርስቶስ ጌታ ነው። ይሄ ደግሞ የተደረገልን ነገር በስጋ እስቲ ኤልያስ እቺን ነገር ካያዛት ብዬ በስጋ የሆነ በእጅ እንደምቀባበለው በእጅ የእጅ ለእጅ አይደለም ማለት ነው። በመንፈሳዊ ዓለም የተሰራ ትልቅ ስራ ነው። ይኸውላችሁ መንፈሳዊ ዓለም ትልቅ ነው። እስቲ ትልቅ ነው በሉ እስቲ ትልቅ ነው። ለዚህ ነው ይኸውላችሁ የማይታየው ለዘላለም ነው ወይም የሚታየው ደግሞ ለጊዜው ነው የተባለው። የማይታይ ዘላለም ውስጥ እየኖርን ያለ ነው። ሪክ ዋረን የተባለው ጸሐፊ ሲናገር የምንኖርባትን ህይወት ሲናገር ያለፈው ዘላለምና የሚመጣው ዘላለም ውስጥ የምንኖራት እቺ እድሜያችን በጣም የተመረቀልን ሰዎች 70 እና 80 ደግሞ 100 እድሜ ብንኖር ምን ብሎ ተናገረ? አይንን ጨፍኖ የመግለጥ ያክል ቅስፈት ነች የምንኖራት ኖሮ። ዘላለም የሚባል ያለፈ ዘላለም አለ አልነበርንበትም። በክርስቶስ ኢየሱስ ግን ዓለም ሳይፈጠር በፊቱ ተብሎልናል። እዚህ ጋር ደግሞ የሚመጣ ዘላለም አለ። ለዚህ ነው እግዚአብሔር አልፋና ኦሜጋ ነው የምንለው። የመጀመሪያ ጫፉ ማይታይ ዘላለም ውስጥ ነበር። ጫፉ የማይታይ የሚመጣ ዘላለም ውስጥ አለ። እኛን ክርስቶስን በማግኘታችን የሚመጣው ዘላለም ውስጥ ነው የነከረን። ሃሌሉያ! በዚህ የምናበቃ አይደለም። ታዲያ እዚህ ጋር አይናችንን ጨፍና አድርገን እንደምንገልጣት ከመቅስፈት የሆነችው በምድር ብቅ ብላ የምትጠፋውን ህይወታችንን እሷን ለማሟሟቅ ዘላለማችንን ማናበላሸው ለዚህ ነው። ኢየሱስ ክርስቶስ ጌታ ነው። የዘላለሙ ይበልጣል በሉ እስቲ። ሃሌሉያ! ዘላለም እኮ ነው የሚለው። እንደውም ሲነገረን የመጀመሪያ የዳንበት ቃል ሁላችንም የምናውቀው ዮሐንስ 3:16 በእርሱ የሚያምን የዘላለም ህይወት እንዲኖረው እንጂ እስቲ የዘላለም ህይወት በሉ እስቲ። ሃሌሉያ! ዛሬ ግን ልንገራችሁ ያንን የዘላለም ህይወት ከመሞታችን በኋላ ወይም ክርስቶስ ከመምጣቱ በኋላ የምናገኘውን የዘላለም ህይወት ከማግኘታችን በፊት ግን በምድርም ላይ ምን ያክል ያንን ህይወት እያጣጣምነው መኖር እንደምንችል ላሳያችሁ ነው ዛሬ በፊታችሁ የቆምኩት። እነዚህ የኤፌሶን ሰዎች ተቀብለዋል፣ ፍቅር አላቸው፣ ጌታን አውቀዋል። እንደሚገባ ግን ይህ መረዳቱ የላቸው። አንደኛ ለምን እንደተጠሩ፣ ሁለተኛ የሚጠብቃቸው ርስት፣ ሶስተኛ በውስጣቸው ያለውን የኃይሉን ታላቅነት አያውቁም ነበር። ስለዚህ ይህንን ነገር ሳላሳስባችሁ አላልፍም። እግዚአብሔር ይባርካችሁ። መቼም መጽሐፍ ቅዱሳችን ደስ ይላል። ሁል ጊዜ ስራህን፣ ድካምህን፣ ትዕግስትህን አውቃለሁ
ነገር ግን ዳሩ ግን የምናቅፍብህ ነገር አለ። ያለንን ይናገራል፣ የሌለንንም ይናገራል። ለዕብራውያን ሰዎችም ጳውሎስ ይጽፍላቸው፣ ጳውሎስ እንደሆነ ይታሰባል የዕብራውያን ጸሐፊ፣ እግዚአብሔር ቅዱሳንን ስላገለገላችሁ እስካሁንም ስለምታገለግላቸው ያደረጋችሁትን ስራ ለስሙም ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለም ካለ በኋላ በእምነትና በትዕግስት ይላል። ቀጥሎ አመፀኛ አይደለም ብሎ አልተዘጋም። በእምነትና በትዕግስት የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ ተስፋ እስኪሞላ ድረስ እያንዳንዳችሁ ይህንን ትጋት እንድታሳዩ እንመኛለን አለ። ሃሌሉያ! ዛሬ ታዲያ እግዚአብሔር የልቦናችንን አይን ነው የሚያበራው። ማለትም ሌላ አዲስ ነገር፣ በነገራችን ላይ ሌላ አዲስ ነገር አምጥቶ ከኢየሱስ በላይ የሚጨምርልን ነገር የለው። ከኢየሱስ በላይ ውድ የሆነ ነገር የለው። ኢየሱስን ሲሰጠን ሁሉን ሰጥቶናል። ሃሌሉያ! በጣም ውድ ነገር እንዲሰጣችሁ እግዚአብሔር ትጠብቃለህ ወይ? እግዚአብሔር ሄደንማ ቢሰጠኝ በል ምናምን የምትሉት ነገር አለ? የለውም ሌላ ከኢየሱስ የበለጠ አንድያ ልጁን እስኪሰጥ ኢየሱስ ክርስቶስ ጌታ ነው። እንደው ቢሰጠኝ ማለት ፍርፍር ብዬ ነው ማመልከው የምትሉት ነገር የለውም። ስለዚህ አሁኑኑ መንፈራፈር ትችላላችሁ ማለት ነው። ኢየሱስ ተሰጥቷችኋል ወረድ። ሃሌሉያ! እነዚህን እኮ ነው ሊነገረን ይገባል። እንዴት እንደምታስጨንቁን አንዳንድ ጊዜ ስናመልክ እኛ ብላችሁ እዛ ጋር በቃ እንዴ የተደረገልን ነገር እንወቅ እንጂ ይኸውላችሁ በምድር ያለው ነገር መቼም ቢከመር ያልተደረገላችሁ ነገር በክርስቶስ የተደረገላችሁን ነገር ሚዛን ደፍቶ አያውቅም። የትኛውም ነገር አምጡልኝ፣ በምድር ከፍ ይበል፣ በምድር በጣም ትልቅ ይሁን፣ የምትጠብቁት ነገር ጌታው ይሄን ብዬ አላደረክም የምትሉት ነገር ይሁን፣ ግን በክርስቶስ ኢየሱስ ከተደረገልን ነገር በልጦ አያውቅም። ሃሌሉያ! ለዚህ ነው የመጥራቱ ተስፋ ምን እንዲሆን ታውቁ ዘንድ ያለ። ይኸውላችሁ ወደዚህ ሀገር በመጣን ጊዜ በንጋታው ከመጣን ዘመዳችን ጋር ውድብሪጅ ያለ ዘመዳችን ጋር ነው ያልረፍነው እኔና ባለቤቴ። እንደመጣን በንጋታው በቃ እነሱ ወደ ስራቸው ሄዱ። ስለዚህ ዝም ብለን ቤት ውስጥ ከምንቀመጥ ብለን ወክ ማድረግ ፈለግን። ኢትዮጵያም ሆነ ልክ በመጣንበትም ቀን ሁሉ ነገር ጥንቃቄ እንደሚያስፈልገው የመጡ ሰዎች ሁሉ ነግረውናል እና ወጣን። ወክ ማድረግ ፈለግን። ወክ ማድረግ ከፈለጋችሁ ቁልፉ እዛ ጋር አለላችሁ ተብለናል። ወጥተን ወክ አድርገን ክሮስ ማድረግ የፈለግነው ትልቅ ስትሪት ሩት 1 የሚባለው ካወቃችሁት ጄፈርሰን ዴቪስ ሃይዌይ፣ እሱ መኪኖች የማያቋርጡበት እጅግ በጣም ትልቅ መንገድ ነው። ረጅም በአሜሪካ ውስጥ የመጀመሪያውና ረጅሙ መንገድ ነው ተብሎ ይታሰባል ሩት 1 ማለት። ኤኒዌይስ እሱን መንገድ ማቋረጥ ነበረብን። ከወጣንባት ቤት ቅያስ ውስጥ ወጥተን እሱን ማቋረጥ ነበረብን እና ብንጠብቅ በትክክል የእግረኛ መሻገሪያ ምልክት አለ። እንደዚህ እንዳለ ነው ቀይ አብሮት። ይሄ ነገር አይለውጥም እንዴ? ጠብቀን አሁንም እንደዚህ እንዳለ ምንድን ነው ይሄ ነገር? ከዛ ዞር እያለ ዙሪያችንን ማየት ጀመርን። ስናይ አንደኛው በዚህ በእኛ ሳይድ ያለው ኮርነር ላይ to cross the street press this button ምናምን ነገር የሚላል to cross። ከዛ ወይኔ ተሸውደን እስካሁን ስንት ደቂቃ ቆመን አይገርምሽም? እዚህ ጋር አለ አልኩት። ኖ ቆይ ያው ሴቶች በጣም ጥንቁቅ አይደሉ? ኖ ሌላ ሰው ይሆናል የሚነካልን፣ አንተ እንዳትነካካ። እውነት እኮ ነው። ስነካ ተብዬ አንድ ፖሊስ መጥቶ ይዞ ይሄድስ ተጠንቀቁ ተብለናል እና ቆይ እውነትም አልኩና እኔ ፈራሁኝና ግን ተጠንቅቄ አነበብኩት። Press this to cross the street ይላል። Press this button ያው ይላል እኮ ተባባለን። እውነትም ይላል። ግን አትሊስት እንደው ከሶስተኛ አቋርጠን አልመጣንም። ስንመጣ አትሊስት እንግሊዘኛው ፕሬስ ይብናል የሚለው እውቀቱ አለ። አትሊስት ተረድተናልና ተረድተንም ግን በውስጣችን ነው እኛ አይደለንም ማለት ምን ነካው እኛ አይደለንም ማለት ነው። ይሄኛውን አይደል። ከዛ ዝም ብለን ቆመን እንጠብቃለን። ቢሞት ሊቀይር ነው፣ ቢሞት አይቀይርም። ከዛ አንዱ በቃ ስልኩን እያወራ ፍሬው ነው አጥሎ እሺ ምንም ያያልኝ ያወራ እሺ ያላለም ነገር በእንግሊዘኛ ነው ያወራ። መጣና ስልኩን እያወራ ምንም እንትና ነካ አድርጎ ትንሽ ጠበቀ። ወዲያው ለኛ ሄዶ እግረኞቹ ወካርጉ እነዛ ያ ሁሉ የሚሮጠውን መኪና ግጥግጥ አድርጎ ደርድሮ አቆመልንና ከሱ እኩል እሱ በነካው ተራው ተነኩተሻል። እንደኛው ተራ ሰው ነው የሚነካው ነገር። አንደኛ መረዳቱ አለው አንቧል፣ እኛም አንበናል። ሁለተኛ ግን
መብቱን ያውቃል። እንደዚህ ነው እየሆነን ያለ ነው በእግዚአብሔር ቤት ውስጥ። አንደኛ አናነብ አይደለ? ሁሉ ጊዜ እሁድ መተን በተሰበክናት ነው መኖር የምንፈልገው። ስለዚህ ካላነበብን ቆመን እንቀራለን። በመንፈሳዊ ዓለም እድገት የሚባል መሻገር የሚባል የሆነ ደረጃ መድረስ የሚባል ነገር የለም ስለማናነብ። ይሄ ተሰጥቶናል። ይሄ ማለት ሁሉ ነገር ነው። ኢየሱስ ክርስቶስ ጌታ ነው። ሁሉን የሚገድል የሚያጠፋ የሚያነሳ የሚነቅል ሃሌሉያ ከቃሉ የበለጠ ነገር የለውም እግዚአብሔር። አንደኛ አናነብም። እኛ ደግሞ የሚገርማችሁ እንደ ሁለተኞቹ ሰዎች ነን፣ አንበን መብቶቻችንን የማናቅ ሰዎች። ስለዚህ እዛ ጋር ቀይ እንደበራብን ዘመናችን ያልቃል። ብዙዎቻችን እውነተኛ የተሰጠንን ስልጣን መጠቀም ሳንችል አይገርማችሁ? ፖሊስ ከኋላ መጥቶ ሲያስቆመኝ አውቶሪቲውን ስለሚያውቅ የፈለገ የፖሊስ መብራት የሚመስል አምጥታችሁ አብለጭልጩብኝ እናንተ አላቆምላችሁ። ፖሊሱ ልክ እንደኔው ሰው ነው፣ ግን ከመንግስት የተሰጠውን ስልጣን ይጠቀም። ነቅነቅላለሁ ብትሉ ትንሽ እንትን ብሎላችሁ ነቅነቅላለሁ ብትሉ ባካፕ ይጠራል። በግራ በቀኝ አጣድፈው ሰርክል ሰርተው ማል ያቆማችኋል። እንደውም እናንተማ ከሮጣችሁ ችግር አለባችሁ ተብላችሁ ተነጣጥሮ ውጣ እጅን ወደ ላይ። ለምን? አውቶሪቲያቸው ስለሚያውቁ። ኢየሱስ ክርስቶስ ጌታ ነው። ምን የሚያክል ግዙፍ ሰውዬ ይወጣል አይደለ? ኢትዮጵያ ውስጥ እቺን እንደው ቅርጭም አድርጎ መብላት ነበር ይላል። እቺን የምታክል ደቃቃ ፖሊስ ወጣ አስቁመው ትኬት ትሰጧለች 100 ምናምን። ወይኔ ምን እሺ ያረቁ እባክሽ ምናምን ነው። ለምን? የስልጣን ጉዳይ ነው። ስልጣኑ በስጋዊ ነገር የፈለገ ግዘፍ መልቲ ሚሊዮነር ሁኑ፣ የእውቀታችሁ ደረጃ ሰማይ ይድረስ። አያችሁ አይደለ? ሰው የገዘፈበትን ነገር ነው ላሳያችሁ የፈለጉት። በስጋ ነው የገዘፈው ቢገዘፍ። እኛ ግን በመንፈስ የተሰጠንን ስልጣን የምንጠቀም ሰዎች ነን። ሃሌሉያ። ስልጣኑ ደግሞ ሚሰጥ ሚነጠቅ ሚወሰድ እንደገና ደግሞ መልስ ይባላል። ተሰጥቶናል እስከምንሄድ ድረስ የምንጠቀምበት ነው። ሃሌሉያ። ሁሉን እያዘዝን የምንኖርበት ስልጣን በውስጣችን አለ። ኢየሱስ ክርስቶስ ጌታ ነው። ለዚህ ነው ታዲያ ይሄኛው የልቦናችሁ አይኖች ሲበሩ ይወላችሁ በውስጣችን ያለውን ነገር ካለማወቃችን የተነሳ ስናለቅስ ነው የምንኖረው። ትዝ ይላችኋል በሁለተኛ ነገሥት ምዕራፍ 4 ላይ ምዕራፍ 3 ላይ ይመስለኛል ኤልሳዕና ጊያዝ ቆመው የሶሪያ ሰራዊቶች ምን ብሎ ነው የሶሪያ ሰራዊት የመጣበት ዋናው ምክንያት እንዴ የምነግረውን የእስራኤልን ንጉሥ ሄጄ በቃ ሽምቅ ጦር አስገብቼ ልገለው ያለሁትን የሆነ አድብቼ ላጠፋው ያሴራሁትን ሴራ እየሄደ የሚነግረው ሰው አለ። እሱ በዛ ስፍራ አይገኝም። ሁሉ ጊዜ የሚሄድበትን ስፍራ እየቀየሰ በሌላ ስፍራ ይሄዳል፣ ያመልጠኛል። ስለዚህ አውቋት ዛሬ ማነው ከመካከላችን ማነው ያ እንትን ያለው ከዛ ከእስራኤል ንጉሥ ጋር አውቆ ወሬ እያቀበለ ይሄንን እንትን የሚልብን የሚያከሽፍብን ማን ነው ብሎ ተናገረ። አረ ጌታ ሆይ ክፉ አይናገሩ አለ። የገባው አንድ ሰው አንድ ኤልሳዕ የሚባል ሰው አለ። በእልፍኝ ውስጥ ቁጭ ብሎ በቤት ውስጥ በእልፍኝ ውስጥ ቁጭ ብሎ የትም ቦታ የሚሆነውን ነገር የሚመለከት አንድ ኤልሳዕ የሚባል ሰው አለ እና ለንጉሱ ይነግረዋል። እኛ ተከትለን ከዚህ ጋር የሚገኘው ንጉሱን እንግደለው ብለን ስንሄድ ንጉሥ ሆይ በዚህ ጋር እንዳትሄድ፣ እሺ እዚህ የሶርያ ሰራዊት ተደብቆ እንትን ሊል ነው፣ በዚህ ጋር እንዳትሄድ፣ በዚህ ተመለስ እያለ ይነግረዋል። ስለዚህ ምን እናደርጋለን? ስለዚህ ቀላል ነው አለና እሱን ሄዳችሁ እሱን ይዞ መምጣት ነው። ኤልሳዕን ራሱ እሱ ነው የሚነግረው። እሱን ይዞ መምጣት አይቻልም እንዴ ለመግደል ንጉሱን አለ። ለካ ጌታ የገባው ሰው ጋር ነው የሚሄዱት። ብዙ እስራኤላውያኖች አሉ። ሊገደል የነበረው ንጉሥ ራሱ ማን ነው? ምንድን ነው? በተስፋው ቃል የተጠራ እስራኤል። እዚህ ጋር ግን ጌታ የገባው ኤልሳዕ ይመለከታል። ሁሉን ነገር ያለ የሚያየው በምንድን ነው? እየሄደ ሲመጡ የሆነ እንደ ጉበኛ እንደሚባለው ከተማው ላይ ቆሞ በማይክሮስኮፕ እያየ ነው አይደል? የልቦናችሁ አይኖች ማለት ነው ይመለከታል። ከሩቅ ሆኖ ገና እዛ የሚጠነስሱትን ነገር ያህል። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። አሜን። የትኛውም ነገር የማያሸንፈን ለዚህ ነው የልቦናችን አይኖች ሲበሩ። ስለዚህ መጣ። ሁለተኛው ነገር ልምጣላችሁ። መጣ። ከበቡት የሶርያ ሰራዊት። ጊያዝ የተባለ ወዮ ጌታዬ፣ ወዮ ጌታዬ ጠፋናል ይላል። ከዛ በኋላ ምን አለ? ያደረገው ነገር ይኸውልህ፣ አንተ እኮ አልገባህም፣ አልፈራቸውም። እኔ እንደዚህ እኔ ጋር ያለው ነገር ምናምን አላለው። ምንድን ነው ያለው? እኛ ጋር ካሉት ከእነሱ ጋር ካሉት ከእኛ ጋር ያሉት ይበልጣሉ ሲለው፣ አልገባ ሲለው ምንድን ነው ያለው? እግዚአብሔር ሆይ
እንዲያይ አይኖቹን ክፈት። ሃሌሉያ። ከዛ አይኖቹ ተከፈቱለት፣ አየ። በእነሱ ዙሪያ ያሉ ታላላቅ መላእክትና ሰራዊቶች ከሶርያ ሰራዊት ይበልጡ ነበር። ኢየሱስ ክርስቶስ ጌታ ነው። በምን ይሆን የምትፈሩት? በዙሪያችሁ ያሉ የማይታዩ ሰራዊት ለእያንዳንዳችሁ። ሃሌሉያ። ለዚህ ነው ይሄ የገባው ዳዊት ምንድነው ያለው? እግሮችም በድንጋይ እንዳይሰናከሉ በእጆቻቸው ያነሱሃል ከማለቱ በፊት ምን አለ? በመንገድ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል። እግሮችም በድንጋይ እንዳይሰናከሉ በእጆቻቸው ያነሱሃል። በተኩላና በእባቡ ላይ ትጫማለህ፣ አንበሳና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና ጋርደዋለሁ። ይጠራኛል እመልስለትም አለው። በመከራውም ጊዜ ከእርሱ ጋር ሆናለሁ፣ አድነውም አለው፣ አከብረውም አለው፣ ረጅምንም ዕድሜ ያጠግበዋለሁ አለ። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። የሚጠብቁን ስላሉ አንዳችም ነገር አይነካንም። ኢየሱስ ክርስቶስ ጌታ ነው። በተኩላና በእባቡ ላይ እንጫማለን፣ አንበሳና ዘንዶውንም እንረግጣለን። ሃሌሉያ። ይሄንን ማየት የምንችለው ሲበራልን፣ ይሄንን ማየት የምንችለው በውስጣችን የተቀመጠው ኃይልና አውቶሪቲ ሲገባል፣ በዙሪያችን ያሉ እየጠበቁን ያሉ መላእክት ሲገቡን፣ እነሱን ማየት ስንችል። ብዙዎቻችን ፈሪዎች ሆነናል። ልክ ገንዘብ ከባንክ አካውንታችን የተወሰነ ሊሚት ላይ ሲደርስ ብለን በቃ ቅጥቅጥ ምናምን ነገር፣ ልክ ያለቃችን ፊት ጠቆር ሲል ትላንትና እየተጫወተ የነበረው በራሱ መቆሳተር ሁሉ አይችልም። አለቃችን የኛም አለቃ እንደው ትንሽ እንደው ሙሉ ጥፍት ብሎ እንትን ብሎ ከመጣ ወይኔ ሊያባረረኝ ነው ከስራ በቃ ሊሆን ልደረግ ነው ሰከት ኖ ተባረር። ከፈለክ መኖሪያ ግን የዘላለም አሜን። ኢየሱስ ክርስቶስ ጌታ ነው። አሜን። በጣም አመናፈስኩት። እንደዛ ነው ልንሆን የተጠራ በደንብ መንፈሳዊ ማለት ነው። ነገሮች ደግሞ ስለሆነ ኢየሱስ ክርስቶስ ጌታ ነው። አሜን። በመንፈሳዊ በላይነት ስንኖር እንደዚህ ነው የምንኖር። እሺ ሰዓታችን ሳልቀበል የፈለኩት ፖይንት ልናገር። ይሄ ሰው ታዲያ ኤልሳ እንደዚህ ካለ ያደረገውን ነገር አንድ ነገር ልንገራችሁ እናመለሳለሁ። ሶሪ ያደረገው ነገር አሳየው። ሲያሳየው ዋው ጌታ ሆይ እውነት ነው ይታዩኛል፣ ብዙ እስራኤል ሰፈር ምንድነው ጭፍራ ሰራዊቶች ሁሉ አማልክ ይታዩኛል። እሺ ካለ በኋላ ያደረገው ነገር ምንድነው? ወረዱና የሶርያውያን ሰራዊቶችን ሁሉ ምንድን ያደረጉት? አይናቸውን ያሳወሯቸው። አያችሁ፣ እናንተ መንፈሳዊ ስትሆኑ፣ እናንተ አይናችሁ ሲገለጥላችሁ፣ የተደረገላችሁ ነገር ሲበራላችሁ፣ በውስጣችሁ ያለው ዕውቀት ሲጨምር፣ መረዳታችሁ ሲበራ፣ በዓለም ያለውን ነገር ማሳወር ትችላላችሁ። ታላቁን ኃይል ጸጥ ማድረግ ትችላላችሁ። ምን የሚያክል ታንክ የያዘ ሰው እውር ሰው ቢሆን ምን ያደርጋችኋል? ይኸውላችሁ ጠላትን እግዚአብሔር እንደዚህ ነው የሚያደርገው። ታንክ እንዳይሰበስብ አያደርገውም። የሚያስገርሙ መሳሪያዎች ይዞ አጠፋለሁ ማለት አያቋርጥም ጠላት። አንድ ቁርጣችሁ ነው። አንድ ነገር ልንገራችሁ። ለምን ቢባል ጠላታችሁ ዲያብሎስ የሚውጣውን ፈልጎ እንደሚያገሳ አንበሳ ዙሪያችሁን ይዞራል አይደለም የሚለው? ይኸውላችሁ አያቋርጥም። ግን በእናንተ ውስጥ ያለው መረዳታችሁ ሲበራ መሳሪያ የያዘውን ሁሉ እውር ማድረግ ትችላላችሁ። ሃሌሉያ አሜን። በውስጣችሁ ያለው ዕውቀት መረዳት ትችላላችሁ። ወደ እስራኤል ንጉሥ አመጣቸው። የእስራኤልን ንጉሥ ልግደላቸው ሲለው ነው በጦር የማረከውን ትገድል ዘንድ ይገባልን፣ ስለዚህ ልቀቃቸው ስለ እንደውም አብለታ አጠጥተህ ልቀቃቸው ብሎ ተናገረው ብሎ ይናገራል። ኢየሱስ ክርስቶስ ጌታ ነው። የሚገርማችሁ እነዛም ሰላዮች እስራኤልን እንዲሰልሉ ወይም ከነዓንን እንዲሰልሉ ሲላኩ የሆኑት እንደዚህ ነው። 12 ሰዎች ተላኩ።